ሰላም ጤና ይስጥልን ውድ ከሁሉ ሚዲያ ተመልካቾቻችን እንደምን አላችሁ? ለምሽቱ የተመራረጡ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም ዋና ዋናዎችን እናስደምጣችሁ። ሂዩማን ራይትስ የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም ሲል አስታወቀ። አንድ ፓርቲ ውስጥ ያሉ ሰነፎች የትግራይ ሕዝብ ዳግም ለጦርነት ከመማገድ መቆጠብ እንዳለባቸው አቶ ጌታቸው ረዳ ተናገሩ። ህወሓት የወልቃይትን ቀይ ካርድ መሳቡ በስፋት ተሰማ። የኢትዮጵያ መንግስት የኤርትራ ሉዓላዊነት የግዛት አንድነቷን በመጣስ ወንጀላ ላይ መሆኑ ያልተገባ ውሸት ሆኖ አግኝቼዋለሁ ስትል ጎረቤት ሀገር ኤርትራ ኢትዮጵያ ላይ ክስ ማቅረቧን፣ ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሳት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅትና ለበርካታ የሀገርና የመንግስት መሪዎች ደብዳቤ በመላክ ጨምሮ ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ዛሬ ካወጣው መግለጫ ላይ ተመልክተናል። የኢትዮጵያ መንግስት ዓለም አቀፍ ማህበረሰብን ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳ ድጋፍ ለማግኘት በግልጽ እየሰራ ይገኛል ሲል ገልጿል። እውነታው ግን የኢትዮጵያ ገዢ የብልጽግና ፓርቲ በግዴለሽነት ላለፉት 2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር ኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍን ሀገር የማፍረስ ተግባራትን በመስራት ላይ ይገኛል ሲል ገልጿል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲል ከሷል። ህወሓት የወልቃይትን ቀይ ካርድ መሳቡ በስፋት እየተሰማ ይገኛል። ህጋዊ ሰውነቱ በምርጫ ቦርድ የተነሳው ህወሓት በወልቃይት ጉዳይ ከበድ ያለ እርምጃ ለመውሰድ ዝግጅቱን እንዳጠናቀቀ ከአካባቢው የሚወጡ መረጃዎች ያመላክታሉ። በዶክተር ደብረጽዮን የሚመራው ክንፍ ተፈናቃዮችን ወደ ወልቃይት አናስገባም በሚል ወታደራዊ እንቅስቃሴዎች መጀመሩን ዘገባዎች እየጠቆሙ ነው። ነገ ሰኔ 1 ቀን 2017 ዓ.ም የሚከበረውን የሰማዕታት በዓልን ሸፈን በማድረግ ከተለያዩ አርሚ ክፍሎች የተውጣጡ ታጣቂዎች ወደ ደደቢት፣ ጸለምትና አስገዴ ቀጣናዎች ማስገባቱ ተነግሯል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም ሲል ሂዩማን ራይትስ አስታወቀ። የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበር በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ሂዩማን ራይትስ ገለጸ። ሂዩማን ራይትስ የጤና ባለሙያዎችን ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባደርን ዋቢ አድርጎ ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫ አስፍሯል። የሕክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዘ ባለ 12 ነጥብ ጥያቄዎች ለጤና ሚኒስቴር ሚያዝያ 3 ቀን 2017 ዓ.ም ማቅረባቸው ይታወሳል። ለጥያቄያቸው ምላሽ ባለመስጠቱ ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ አቁም አድማ ማድረጋቸው ይታወሳል። ከስራ ማቆም አድማ ጋር ተያይዞ አመራሩ ታስረውበት የነበሩ የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓ.ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ታግዷል። በአምስት ሰነፍ